ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ አቤል አቡሻኒስ ነው። ዛሬም እንደተለመደው በዓለም አቀፍ መድረክ አነጋጋሪ የሆኑ መረጃዎችን ይዘላችሁ ቀርበናል። ፕሬዝዳንት ትራምፕ ወደ ቻይና ከማምራታቸው በፊት የሰጡት ጠንካራ መግለጫ፣ ቬኔዙዌላ 51ኛው የአሜሪካ ግዛት አድርጎ የሚያሳይ ምስል መጋራታቸውና የኢራን ጦርነት ያስከተለው የነዳጅ ዋጋ ቀውስ የዛሬው ዘገባችን ትኩረት ናቸው። አብራችን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡትን ጦርነት ለማስቆም የቻይና እርዳታ እንደማይፈልጉ ተናገሩ። ፕሬዝዳንቱ ይህንን ያሉት ለሁለት ቀን ይፋዊ ጉብኝት ወደ ቻይና ከማምራታቸው አስቀድሞ ከጋዜጠኞች ጋር በነበራቸው ቆይታ ወቅት ነው። ኢራን በሆርሙዝ ወሽመጥ ላይ የምታደርገው ቁጥጥር እያጠበቀች የመጣች ሲሆን በሁለቱ ሀገራት መካከል የተደረሰው የተኩስ አቁም የመፍረስ አደጋ ተጋርጦበታል። ወደ ቤጂንግ ለይፋ የሥራ ጉብኝት እየሄዱ የሚገኙ ዶናልድ ትራምፕ ከኢራን ጋር የገቡትን ጦርነት ለመፍታት ቻይናው ፕሬዝዳንት ድጋፍ ያስፈልጋል ብለው እንደማያምኑ ተናግረዋል። የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዘይት አቅርቦትና ንግድ ተስተጓጉሏል። ከኢራን ጋር ምንም አይነት እርዳታ ያስፈልጋል ብዬ አላስብም። በአንድም ሆነ በሌላ መንገድ፣ በእስላማዊ መንገድ ሆነ በሌላ እናሸንፋለን ሲሉ ለጋዜጠኞች ተናግረዋል። ይህ በእንዲህ እንዳለ ኢራን በወሽመጡ ላይ ያላትን ቁጥጥር እያጠበቀች ሲሆን በኢራቅ ከፓኪስታን ጋር ቀጠናዊ ነዳጅና የተፈጥሮ ጋዝ ማጓጓዝ እንዲችሉ መስማማቷን ምንጮች ተናግረዋል። ሬቶች ያነጋገራቸው ምንጮች ሌሎች ሀገራትም ተመሳሳይ ስምምነት ከኢራን ጋር ለመድረስ እየሞከሩ መሆኑን የተናገሩ ሲሆን ይህም የቴህራን በመተላለፊያው ላይ ያላትን ቁጥጥር የበለጠ ያጠናክረዋል ብለዋል። ማክሰኞ ዕለት የትራምፕ አስተዳደር የአሜሪካና የቻይና ከፍተኛ ባለስልጣናት ወደ ቀጠናዊ በወሽመጡ በኩል በሚደረግ ጉዞ ወቅት ምንም አይነት ቀረጥ እንዳይከፍል መስማማታቸው ተናግሮ ነበር። ከቴህራን ጋር የቅርብ ግንኙነት ያላት ቻይና ከኢራን ነዳጅ ከሚጓዙ ዋነኛ ሀገራት መካከል አንዷ ናት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ትስስር ገጽ ቬኔዙዌላ በአሜሪካ ሰንደቅ ዓላማ ተሸፍና የሚያሳይና 51ኛ ግዛት የሚል ጽሑፍ የያዘ ምስል አጋርተዋል። ይህ የፕሬዝዳንቱ ልጥፍ የመጣው ሀገሪቱ ለመጠቅለል እያሰቡ እንደሆኑ ከገለጹና የቬኔዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪገዝ ሀሳቡን ውድቅ ካደረጉ ከአንድ ቀን በኋላ ነው። ሮድሪገዝ የሀገራችንን አንድነት፣ ሉዓላዊነት፣ ነፃነት፣ የሀገራችን ወንዶችና ሴቶች ነፃ ሀገር እንጂ ቀኝ ተገዥ እንዳንሆን ሕይወታቸውን የከፈሉበት የክብር ታሪካችንን በመከላከላችን እንቀጥላለን ብለዋል። የጊዜያዊ ፕሬዝዳንቱ አስተያየት የተሰማው ፕሬዝዳንት ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ቬኔዙዌላ የአሜሪካ 51ኛ ግዛት ለማድረግ እያሰቡ እንደሆነ ከተናገሩ በኋላ ነው። የቬኔዙዌላ የቀድሞ ፕሬዝዳንት ኒኮላስ ማዱሮ ከካርሎስ መኖሪያቸው ተይዘው ባለፈው ታህሳስ መጨረሻ ወደ አሜሪካ ለፍርድ እንዲቀርቡ መደረጋቸው ተከትሎ ትራምፕ ከሀገሪቱ ጋር እየተግባቡ መሆኑን ሲነጋገር ቆይተዋል። የአሜሪካ ጦር ከኢራን ጋር የደረሰው የተኩስ አቁም ስምምነት ፈርሶ ዘመቻ የሚቀጥል ከሆነ ስያሜውን ለመቀየር እያሰቡ መሆኑን ኤንቢሲ ዘገበ። የአሜሪካው ባለስልጣናት ዶናልድ ትራምፕ ጦርነቱ በድጋሚ እንዲጀመር የሚፈቀድ ከሆነ የዘመቻው ስያሜ ኦፕሬሽን ስሌጅሃመር ተብሎ ሊቀየር እንደሚችል ተናግረዋል። የትራምፕ አስተዳደር ኦፕሬሽን ኦፒክ ፊዩር በይፋ ማብቃቱን ያስታወቀ ሲሆን በኢስላማባድ አስተዳዳሪነት ከኢራን ጋር የሰላም ስምምነት ላይ ለመድረስ ጥረት እየተደረገ ነው። ፔንታጎን ስለ ኢራን ጦርነት መግለጫ በሚሰጥበት ወቅት ኦፕሬሽን ኦፒክ ፊዩሪ እያለ የሚጠቀም ሲሆን አንድ የመስሪያ ቤት ባለስልጣን የተኩስ አቁሙ ዋና ማጥቃቶችን ማስቆሙ ብቻ በመናገር ዘመቻውን ቀጥሏል ብለዋል። የኢራን ጦርነት ዳግም የሚጀመር ከሆነ በአዲስ ስያሜ እንደሚሆን ጉዳዩ የሚያውቁ አንድ የዋይት ሀውስ ባለስልጣን ተናግረዋል። በእስራኤልና የሊባኖስ ታጣቂ ቡድን በሆነው ሄዝቦላ መካከል ግጭትን ማቆም ያልቻለው የሰላም ስምምነት መክሸፍን ተከትሎ በደቡባዊ ሊባኖስ በእስራኤል አየር ጥቃት 13 ሰዎች መገደላቸውን አገሪቱ መገናኛ ብዙሃን ዘገበ። አንድ ሊባኖስ ብሔራዊ መገናኛ ብዙሃን ከሆነ በምሽት በአንድ ቤት ውስጥ በተፈጸመ ጥቃት 6 ሰዎች ሲገደሉ 7 ሰዎች ደግሞ ቆስለዋል። ማክሰኞ ዕለት የሀገሪቱ ጤና ሚኒስቴር በእስራኤል ጥቃት 2 የሕክምና ባለሙያዎች መገደላቸውና 3ኛ ባለሙያ ደግሞ መቁሰሉን አስታውቋል። የእስራኤል ጦር ሪፖርቶች የተመለከተ መሆኑን ተናግረዋል። የሊባኖስ ፕሬዝዳንት ጆሴፍ አውን በሕክምና ባለሙያዎቹ ግድያ ሐዘን እንደተሰማቸው ገልጸው በእስራኤል የቀጠለው ጥቃት መረጋጋትን ለመመለስ ያለው ጥረት የሚያደናቅፍ ነው ብለዋል። የሀገሪቱ ጤና ሚኒስቴር እስራኤል የሕክምና ባለሙያዎቹ ሆን ብላ ኢላማ እያደረገች ነው ሲል ከሷል። ሚኒስተሩ በጦርነቱ 108 የሊባኖስ የድንገተኛ አደጋ አገልግሎት ሰጪዎችና የጤና ባለሙያዎች መገደላቸውንና 140 እስራኤል ጥቃቶች በአምቡላንስና የጤና ተቋማት ላይ መፈጸሟን አስታውቋል። ይህ በእንዲህ እንዳለ ሄዝቦላ በደቡብ ሊባኖስና ሰሜናዊ እስራኤል ባሉ አካባቢዎች ላይ በድሮን ጥቃት መፈጸሙን ተነግሯል። ባለፉት ጥቂት ቀናት የእስራኤል ጦር በደቡባዊ ሊባኖስ የሚፈጸምበትን ጥቃት ጨምሯል።
የእስራኤልና ሊባኖስ ባለስልጣናት ጦርነቱን ለማቆም ሐሙስ በዋሽንግተን ይገኛሉ ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት የአሜሪካውን የፋይናንስ ችግር የኢራን ጦርነት ለማስቆም የሚያደርጉት የድርድር ውሳኔ ምክንያት አለመሆኑን ተናግረዋል። ትራምፕ ቴህራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ ቅድሚያ የሚሰጡት ጉዳይ መሆኑን ለጋዜጠኞች ተናግረዋል። ጋዜጠኞቹ አሜሪካውያን ጦርነቱን ተከትሎ የደረሰባቸው ያለው የኢኮኖሚ ጫና ምን ያህል ስምምነት እንዲደርሱ ግፊት እንደሚያደርግ ሲጠይቁ ትንሽ እንኳን ተጽዕኖ አያደርግም ብለዋል። ዶናልድ ትራምፕ ቅድሚያ የሚሰጡት ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ መሆኑን ተናግረው የአሜሪካ የፋይናንስ ችግር ጦርነቱን ለማቆም በሚያሰልፉት ውሳኔ ላይ ተጽዕኖ እንደማይኖራቸው ተናግረዋል። የፕሬዝዳንቱ አስተያየት እንዲያብራሩ የጠየቁት የዋይት ሃውስ ኮሚኒኬሽን ዳይሬክተር ስቲቨን ቺዊን ግን ትራምፕ ዋነኛ ኃላፊነታቸው የአሜሪካኖች ሰላምና ደህንነት ነው፣ ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም፣ እርምጃ የሚወሰደው ከሆነ እስካሁን ይኖራቸውና የአሜሪካንን ያስፈራሩ ነበር ብለዋል። አሜሪካና እስራኤል ቴህራን ላይ ጦርነት ከከፈቱ በኋላ በዩናይትድ ስቴትስ የነዳጅ ዋጋ ጭማሪና የዋጋ ግሽበት ታይቷል። ሳውዲ አረቢያ በመካከለኛ ምስራቅ ጦርነት ወቅት ይፋ ያልሆኑ በርካታ ጥቃቶች ኢራን ላይ መፈጸሟን ሁለት ምዕራባውያን እና ሁለት የኢራን ባለስልጣናት ጠቅሶ ሮይተርስ ዘግቧል። ሳውዲ አረቢያ አየር ድብደባዎችን የፈጸመችው ለኢራን ጥቃቶች ምላሽ ለመስጠት ነው ብሏል። የሳውዲ ወታደር እርምጃ ከዚህ በፊት ያልተሰማ ሲሆን ኢራን ላይ ጥቃት መፈጸሟን በይፋ ያስታወቀው ለመጀመሪያ ጊዜ ነው። የሳውዲ አየር ኃይል ጥቃቱን የፈጸመው በመጋቢት ወር መጨረሻ አካባቢ መሆኑ ሁለት የምዕራባውያን ምንጮች ለሮይተርስ ተናግረዋል። ሳውዲ ኢራን ለፈጸመችው ጥቃቶች ምላሽ ለመስጠት ድብደባዎችን ማካሄዷን ጨምረው ተናግረዋል። ሮይተርስ ሳውዲ አረቢያ ኢላማ ያደረገቻቸውን የኢራን ስፍራዎች የትኞቹ እንደሆኑ ማረጋገጥ አልቻለም። የሳውዲ ውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ስለ ጉዳዩ ጠይቀው በቀጥታ ሀገራቸው ጥቃት ስለመፈጸሟ ከመናገር ተቆጥበዋል። ሮይተርስ የኢራን የውጭ ጉዳይ ሚኒስቴር በጉዳዩ ላይ ማብራሪያ ቢጠይቅም ምላሽ ማግኘት አልቻለም። ሳውዲ አረቢያ ከአሜሪካ ጋር ጥብቅ ግንኙነት ያላት ሲሆን ከዚህ ቀደም የዩናይትድ ስቴትስ ወታደራዊ ከለላ ላይ ትተማመን ነበር። ነገር ግን 10 ዓመት በቆየው የኢራን ጦርነት ወቅት ለጥቃቶች የበለጠ ተጋላጭ መሆኗን አሳይቷል። የሳውዲ ጥቃት በመካከለኛው ምስራቅ ግጭት መስፋፋቱን አሳይቷል። አሜሪካና እስራኤል የካቲት 21 2018 ዓ.ም የጀመሩት ጦርነት ለህዝብ ይፋ ባይደረግም በርካታ ሀገራት መሳተፉን አመልክተዋል። ጦርነቱ ከተጀመረበት ጊዜ አንስቶ ኢራን 6 የባህር ሰላጤው ሀገራት ላይ የሚሳኤል እና የድሮኖች ጥቃት ፈጽማለች። አሜሪካ በጦር ሰፈሮች፣ በአውሮፕላን ማረፊያዎች፣ በነዳጅ መሰረተ ልማቶች እና ጥቃቶች ከመፈጸም አልፋ የሆርሙዝ ወሽመጥን በመዝጋት የዓለም ንግድ እንዲስተጓጎል አድርጋለች። ሰኞ ዕለት ዋል ስትሪት ጆርናል እንደዘገበው ዩናይትድ አረብ ኤሚሬትስ ቴህራን ላይ ጥቃት ፈጽማለች። የሳውዲና የኤሚሬትስ በጦርነቱ ውስጥ ከመሳተፍ የግጭቱ ትክክለኛ መልክ የተደበቀ መሆኑን አጋልጧል። ቴህራን ለድርጊቷ ተገቢውን ዋጋ እንድትከፍል በሚል የጠንካራ አቋም ያላት ሲሆን ውስን ዲፕሎማሲያዊ ውይይቶች ከኢራን ጋር አካሂዳለች። አንድ የሳውዲ የውጭ ጉዳይ ሚኒስቴር ባለስልጣን ከኢራን ጋር ጦርነቱ የማርገብ ስምምነት ተደርሶ እንደሆነ ተጠይቀው ሳይመልሱ ቀርተዋል። ነገር ግን ሳውዲ አረቢያ ለቀጠናው መረጋጋት፣ ደህንነት፣ ብልጽግናና ለህዝብ ደህንነት በሚል ውጥረትን በመቀነስ ላይ ያለንን የማያቋርጥ አቋም ላረጋግጥ እችላለሁ ብለዋል። ለሮይተርስ መረጃውን የሰጡ የኢራንና ምዕራባውያን ባለስልጣናት ሳውዲ አረቢያ ጥቃት እንደምትፈጽም ቴህራን እንድታውቅ ተደርጓል ብለዋል። ዩናይትድ ኪንግደም የባህር ወሽመጥ ላይ የሚደረጉ መርከቦች እንቅስቃሴን ለመጠበቅ በተዘጋጀ የጋራ ተልዕኮ ላይ ድሮኖችን፣ ተዋጊ ጀቶችን እና የጦር መርከብ እንደምታመጣ አስታውቃለች። የመከላከያ ሚኒስትር ጆን ሄሊ ማክሰኞ ዕለት በተካሄደው የመከላከያ ሚኒስትር ጉባኤ ላይ ዩናይትድ ኪንግደም የምትደግፈው ድጋፍ ይፋ አድርገዋል። ይህ የዩናይትድ ኪንግደም ባህር ኃይል ስምሪት የባህር ውስጥ ፈንጂዎችን ለመለየት የሚረዳ መሳሪያ፣ ድሮን ጀልባዎችንና የአየር ቅንጅቶችን ለማድረግ የሚያግዝ የጦር ጀቶችን ያካተተ ይሆናል ተብሏል። ሁኔታዎቹ ሲፈቀዱ ይጀመራል በተባለው በዚህ ሆርሙዝ መተላለፊያ ለመጠበቅ በሚደረገው ተልዕኮ ውስጥ ከ40 በላይ አገራት ተሳትፈዋል። ኢራን ለአሜሪካና ለእስራኤል ጥቃቶች አጸፋ በዓለም ላይ ከፍተኛ የመርከቦች እንቅስቃሴ ከሚደረግባቸው መስመሮች አንዱ የሆነው የሆርሙዝ ወሽመጥ ለወራት ዘግታ ቆይታለች። አሜሪካ በበኩሏ በቴህራን ላይ ምጣኔ ሀብታዊ ጫና በማሳደር ወደ ድርድር ጠረጴዛ እንድትመጣ ለማድረግ በሚል ወደ ኢራን ወደቦች በሚገቡ ሆነ የሚወጡ መርከቦች ላይ እገዳ ጥላለች። በዓለም ላይ 20 በመቶ የሚሆነው የነዳጅ እና የተፈጥሮ ጋዝ መተላለፊያ የሆነው ይህ የባህር መስመር በመዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ ጨምሯል። ከሚያዝያ ወር ጀምሮ በአሜሪካና በኢራን መካከል የተኩስ አቁሙ የተደረሰ ቢሆንም ሁለቱ ሀገራት ጦርነቱን ሊያስቆሙ ወደሚችል የሰላም ስምምነት መድረስ ባለመቻላቸው ትራምፕ ስምምነቱ በቋፍ ላይ ነው ሲሉ ተናግረዋል። በአሁኑ ወቅት በመካከለኛው ምስራቅ ከ1000 በላይ ዩናይትድ ኪንግደም ወታደሮች የሚገኙ ሲሆን ይህም የጸረ ድሮንና የፈጣን የውጊያ ጀቶች ቡድኖች እንደሚያካትት ሚኒስተሩ ተናግረዋል።
የመከላከያ ሚኒስቴር እንዳስታወቀው ባለፈው ወር በዩናይትድ ኪንግደም እና በፈረንሳይ ይፋ የተደረገው ዓለም አቀፍ ተልዕኮ በሆርሙዝ የባህር ወሽመጥ ላይ ንግድ መርከቦች እንቅስቃሴ ወደ ነበረበት ለመመለስ ያለመ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ለይፋ የስራ ጉብኝት ሲያመሩ የ17 የአሜሪካ ግዙፍ ኩባንያዎች ኃላፊዎች አብረዋቸው እንደሚሄዱ ዋይት ሃውስ አስታወቀ። ዶናልድ ትራምፕ ከኢራን ጋር በጀመሩት ጦርነት ምክንያት አራዝመውት የነበረውን የቻይና ጉብኝታቸውን የፊታችን ሐሙስና ዓርብ ዕለት ያካሂዳሉ። ከትራምፕ ጋር ወደ ቻይና ከሚሄዱት መካከል የቴስላ ባለቤት ኤለን መስክ እና የአፕል ኃላፊው ቲም ኩክ እንደሚገኙበት ታውቋል። የአሜሪካው ፕሬዝዳንት በዚህ ሳምንት በቻይና የሚደረጉት ጉብኝት ወቅት አብረዋቸው ከሚሄዱት ከፍተኛ ንግድና የቴክኖሎጂ ባለቤቶች መካከል የአፕሉ ስራ አስፈጻሚ ቲም ኩክ እና የቴስላ እና ስፔስ ኤክስ ባለቤቱ ኤለን መስክ እንዲሁም የሜታ፣ ቪሳ፣ ጄፒ ሞርጋን፣ ቦይንግ፣ ካርጌል፣ ብላክ ሮክ ኃላፊዎች ይገኙበታል ብለዋል። ፕሬዝዳንቱ ትራምፕ በዚህ ጉብኝታቸው ከቻይናቻቸው ጂ ጋር በመገናኘት ኢራንን ጨምሮ በተለያዩ ጉዳዮች ላይ ይወያያሉ ተብሎ ይጠበቃል። ከ10 ዓመታት በኋላ አንድ የአሜሪካ ፕሬዝዳንት ወደ ቻይና ይፋ የሥራ ጉብኝት ሲደረግ የትራምፕ የመጀመሪያ ናቸው። ጉብኝቱ በሁለት ሀገራት መካከል እየተካሄደ ያለው የንግድ ጦርነት ያረግባል ተብሎ ተስፋ ተጥሎበታል። ትራምፕ ወደ ቻይና ለማቅናት ለማቀደው የነበረው እንደ አውሮፓውያን አቆጣጠር መጋቢት 31 ሲሆን የካቲት 21 2018 ዓ.ም አሜሪካና እስራኤል በኢራን ላይ መጠነ ሰፊ ጥቃት ከፈጸሙ በኋላ ዘግይተዋል። ተመልካቾቻችን የዛሬው መረጃዎች እነዚህን ይመስሉ ነበር። የትራምፕ የቻይና ጉዞ ምን ውጤት የኖረው ይሆን? ቬኔዙዌላስ የአሜሪካ 51ኛ ግዛት ትሆን ይሆን? የእናንተስ አስተያየት በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ይቆያል።